በምስሉ ላይ የምትመለከቷት የኢትዮጵያ አትሌቲክስ ኮከብ ኮማንደር ጌጤነሽ ሹርጌ አትሌት ጌጤ በከባድ የጤናና የኑሮ ችግር ውስጥ ትገኛለች። በ1982 በካናዳ ከወጣቶች ውድድር ጀምሮ እስከ 2000 ዓ.ም ባርሴሎና ኦሎምፒክን ጨምሮ በተለያዩ የዓለም ሀገራት ከድራርቱ ቱሉና ጌጤ ዋሚ ጋርም ሀገሯን በወርቅ በብርና በነሐስ ሜዳሊያ ያስጠራችው ቺው አትሌት ጌጤነሽ በካሚቴ ፖድካስት ላይ ቀርባ እንደገለጸችው ሕይወቷን የቀየረውና ሁሉንም ንብረቶቿን ያጣችው በካንሰር ከተያዘች በኋላ እንደሆነ ነው። ካንሰር ሲያጠቃት አንዷ ጡቷ የተቆረጠ ሲሆን ከዚያም በኋላ የወለደቻቸውን 3 ልጆቿን በአንድ ጡት ብቻ እንዳሳደገች ነግራለች። ታዲያ አንደኛዋ ልጅም ጭንቅላት ካንሰር ከ2 ዓመት በፊትም ሕይወቷ ማለፉን ነው የገለጸችው። አሁን 4 ልጆች ያሏት አትሌት ጌጤነሽ የነበሯትን ንብረቶችን ሁሉንም በመሸጥ አዲስ አበባን ለቃ በዱከም አቅራቢያ በገጠር እንግዲህ በሰው ቤት ውስጥ ኑሮዋን አድርጋለች። ባለፈው ዓመት ልጆቿ በትምህርት ቤት አልተማሩም። የኑሮ መተዳደሪያም ስለሌላት ሕይወቷ በከፋ ሁኔታ ውስጥ እንደሚገኝም ገልጻለች። ታዲያ ትልቁ ስጋቷ ሕይወቷ ቢያልፍ ልጆቿ ሜዳ ላይ ጥላ መሄዷ እንደሆነ ተናግራለች። ይቺን የሀገር ባለውለታ የሆነችውን አትሌት ጌጤን ሁላችን ልንደግፋትና ልናግዛት ይገባል። ይህንን መልእክት ኮፒ ሊንክ ሼር በማድረግ ለብዙዎች አድርሱልኝ።